ትላንትና አዶናይ በታላቁ ሩጫ ላይ በቦዲጋርድ ታጅቦ መገኘቱ ብዙዎችን አነጋግሯል። ለምን እንዴት ሊገኝ ቻለ? ብዙ ሀሳብ የተነሳ ይገኛል። በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ሰጣችኋለሁ። ዛሬም ጠዋት ራሱ በቲክታክ ኦፊሻል አካውንቱ ላይ ማለት ነው አኪዩስን ሀሳብ አስተያየት ሰጥቶበት ነበረ ያደረገበትን ጉዳይ። በዚህ ጉዳይ አንድ ሁለት ነጥቦችን አነሳለሁ። በመጀመሪያ ደረጃ መፍቱ ነው ብዬ ነው የማስበው። በጋርድ መታጀቡ የግድ ያስፈልገዋል ብዬ አስባለሁ። ሁለተኛ ደግሞ የምርም ያስፈልገዋል። ከመፍትነትም ባለፈ የምርም ያስፈልገዋል ብዬ ነው የማስበው። ምክንያቱም በጣም ኢንፍሉዌንሻል የሆነ ሰው ነው፣ ተጽዕኖ እየፈጠረ ያለ ሰው ነው በዚህ ሰዓት ላይ። ይሄ ብቻ ሳይሆን ደግሞ ብዙ ሰው እንደሚወደው የሚጠላውም ሰው ምናልባት አይጠፋም። ይሄ ደግሞ በጣም ማስ የሆነ ፕሮግራም ላይ ነው የሚሳተፍ የሚገኘው። በጣም በብዙ ሺዎች የሚቆጠሩ ህዝቦች ነው የሚገኙት። ስለዚህ በእነኚህ ሰዎች ፍሰት መሀል ላይ በነፃነት መንቀሳቀስ እንዲችል ብዙ ሰዎች ቮለንተር እንዳደረጋቸው ይፈልጋሉ። ከዚህ ከቻሪቲ ስራ ጋር በተገናኘ ምናምን ብሎናል። እውነቱን ነው። የሆነ ሰው መጥቶ ካረዳይም ብሎ ሙጥኝ ቢልበት ሰውየው ሊዝናና ነው የወጣው ወይም ኢንጆይ ሊያደርግ ነው የመጣው ከጓደኞቹ ጋር። እንደኛ መሮጥ ይፈልጋል፣ መዝናናት ይፈልጋል። ስለዚህ የዚህም ፕራይቬሲውን ትንሽ ይጋፋኛል ብለዋል። በተጨማሪም ደግሞ ያው እንደ ማንኛውም ሰው የሴኩሪቲ ጋርድ መኖሩ ጥቅሙ ምንድነው? አንዳንድ የሚተናኮሉ ሰዎችን ይኖሩ ይችላሉ፣ አይታወቅም። አሁን ያለበት የፉክክር ሰዓቱ ጥሩ አይደለምና እቺን ሰዓት ለማሳለፍ ይሄንን ሜትር ተጠቅሟል ማለት ነው። አጋጣሚ የተወሰነ መረጃ ሽኩ ብዬ ያሳልፍላችሁ። ባይዘዌ ሰሞኑን የሚኖርበትን የአዶናይ ቤት አይታችሁት ከሆነ በጣም የሚያምር ሌክዠሪ የሆነ ቤት ነው። በጣም እሱን ቤት ወድጄዋለሁ ፐርሰናሊ፣ ቤቱን በቅርብ ስለማውቀው ማለት ነው። እና ይሄን ቤት እስቲ የተወሰነ ላሳያችሁ። እሱ ከመኖሩ በፊት የነበረውን እይታ ምን ይመስላል፣ እሱ ደግሞ ሲኖርበት ያለውን ኤግዛክት ሁለቱም ፉቴጆች እየወሰድኩኝ ጎን ለጎን የተወሰነ አሳያችኋለሁ። እስቲ ተመልከቱት። ያው እንዳያችሁት ቤቱ በጣም ነው የሚያምረው። በእርግጠኝነት ተወዳችሁታል። ይሄን የመሰለ አፓርትመንት ላይ ሀሳብ ፍላጎት ካላችሁ ኮንታክት ልታደርጉኝ ትችላላችሁ። እና ዛሬ ብዙ ስለ አዶናይ ላወራችሁ ፈልጌ ነበር፣ ግን ጊዜያችሁ ልሻማ ስላልፈለግኩኝ ያው አጠራቅቼ ነው ያቀረብኩላችሁ። የመጀመሪያ ያክል ነው ዛሬ ዩቲዩብ ሲጀምር የመጀመሪያ ቪዲዮ ነው ዩቲዩብ ላይ። እንግዲህ የአዶናይ ፋሚሊዎች በእርግጠኝነት ይሄን አካውንት ሰብስክራይብ እያደረጋችሁ እንደምታሳድጉኝ ተስፋ አደርጋለሁ። በእርግጠኝነት ደግሞ ትደግፉኛላችሁ እጠብቃለሁ። ያው ሁላችሁም እየገባችሁ ሰብስክራይብ አድርጉልኝ አካውንቴን። በቅርቡ ደግሞ ስለ አዶናይ አጭርና ረዘም ያሉ ቪዲዮዎችንም ሰብሰብ አድርጌ ዶክመንታሪ ነገር ማዘጋጅላችሁ ይሆናል። ብዙ መረጃዎችም ስላሉኝ በቀጣይ ጊዜ እስከምንገናኝ እንግዲህ መልካም ጊዜ። አመሰግናለሁ።